ሃይ እንዴት ናችሁ? እንግዲህ እንደዚህ ያልን እንግዲህ የዓለም ዋንጫ ፍጻሜ ላይ ደርሰናል። የዓለም ዋንጫ ፍጻሜ እንግዲህ በስፔን እና በአርጀንቲና መካከል ነው የሚደረገው። ስፔን እንግዲህ አመጣጧን እናውቃለን፣ አርጀንቲናም እንደዛው። ስለዚህ አርጀንቲና ቡድን እንግዲህ ትንሽ ጠንከር ያለ ቡድን ይመስለኛል። ብዙዎቹ ግምቱን ለስፔን እየሰጡ ነው። አይዶን ነው ግን እንዴት እንደሆነ በተለይ አርጀንቲናዎች በመጨረሻው ሰዓት አካባቢ በጣም የጠነከሩና የተሻለ ውጤት ለማስመዝገብ የሚሄዱበት እንትን በጣም የሚደነቅ ነው። ሁለቱም ጨዋታዎች ላይ በሚገርም ሁኔታ አይተናል። ስፔንም ደግሞ ባለቀ ሰዓት ጎል ያገባች አይተናል። ከአርጀንቲና ስትጫወት እንዴት እንዳለፈች አይተናል። በተጨማሪ ደግሞ ከፈረንሳይም ስትጫወት እንዴት መጨረሻ ጎል ገብቶ እንደተሸነፈች ፍራንስ አይተናል እና አርጀንቲናንም ብናይ ከእንግሊዝ ጋር ያደረገችውን አይታችሁታል። ምናልባት እንግሊዝ እየመራች ባለችበት ሰዓት ነው እንግዲህ ሁለት ጎል አስቆጥረው እንግዲህ 2-1 የጨረሱትና በጣም በሚገርም ሁኔታ ነበር የአርጀንቲና ተጫዋቾች ምናልባት እንግዲህ ሜንታሊቲም ከመሲ እዛው ስላለ ሊሆን ይችላል። ለሱም በጣም ለራሳቸው ስሉ ለሱ ብሎም ጠንከር ብሎ እንደተጫወቱ ያሳያል እና አንዳንድ ጊዜ ስናያቸው ግን በጣም በሚገርም ሁኔታ ግን ጥሩ የተጫወቱ መጥተዋል። ስለዚህ እኛ ደግሞ ምንድነው ያሰብኩት አሁን መጨረሻ ላይ በትክክል ለገመተ ጨዋታውን በትክክል ለገመተ ስንት ለስንት ያልቃል ማን ዋንጫውን ያነሳልና ኤክስትራ ታይም አለው ወይ የለውም የሚለው እነዚህ ሶስቱ ላይ በትክክል ለገመተ ለሶስት ሰው 5,000 ብር ለመሸለም እኔም ተዘጋጅቻለሁ። ኳሱ እስኪጀመር ድረስ መገመት ይቻላል። ቻናሉን ሰብስክራይብ አድርጉ እንዳያመልጣችሁ። እዚህ ላይ እስካሁን ብዙም የስፖርት እንትኖች የተላለፉ ነገር የለም። ካሁን በኋላ ግን ለወደፊት ፕሪሚየር ሊግም ስለሚጀመር ሁሉም ጨዋታዎች ስለሚጀመሩ ያንን እንትን እያልን እንሄዳለን እና ሁላችሁም ተሳተፉ። ይህ እድል እንዳያመልጣችሁ ለማለት እወዳለሁ። መልካም እድል ለማለት እፈልጋለሁ። እንግዲህ ቴንክ ዩ